5 የስኬት ህጎች ሰው በህይወት ክህሎት ውስጥ በቀላሉ ለመጓዝና ሰክሰስፉል ለመሆን ሲፈልግ ቀድሞ የሚመጣው የመፈለግ ህግ ነው። ሳይፈልገው ምንም ነገር እንዳትጀምር መፈለግ እንዲኖር ውስጥህን መሰንቅበት ነው። ሌላው ሳይጀመር የሚያልቅ ምንም አይነት ህይወትም ቁጥርም ህግም የለም። ሁለተኛው ምን ሆነ ማለት ነው? የመጀመር ህግ ማለት ነው። ወደፊቱን ወደኋላ ያለ ነገር ባወራ አሁን ስትለኝ ነው የሚገባ ብያለሁ። የማመን ህግ ለመሞከር ወንዝ ተሻግረ ማጣ ከሆነ አንድ ትንሽ ወንዝ ላይ ለመሻገር ሞክር። ወንዙ ሳይገፋ ትወድቃለህ። ማታቀው እና ወንዙን ካላመንክበት ካልፈተሽከው ካልገባኸው በፊት ከማመን ጋር ይያዝባል። ስለዚህ ሶስተኛ የማመን ህግ ነው። ካላመንክ ደግሞ ትፈራለህ። ካላመንክ ትፈራለህ። ስፈራ ግራ ትጋባለህ። ግራ ስትጋባ ትቆማለህ። ቆምክ ማለት ወዲህ እንቅስቃሴ የለም ማለት ነው። አለቀ። ከዛ የመጽናት ህግ ይመጣል። ህግ 4 የመጽናት ህግ ነው። መጽናት ደግሞ ቀድመ ተጠንቅቀህ ከሆነ ነው የምትጸናው። እነኚህን 4ቱን ካረክ በኋላ የመተግበር ህግ አለ። እነኚህ 4ቱ ህጎች የመተግበር ህግን ለማምጣት ነው። ምሳሌ ወደ ቤት ብንወስደው ግድግዳው፣ ጣራውና ቀለሙ የመጨረሻ ላይ ማንን ነው የሚጠብቁት? በሩን፣ ቁልፍ። አሁን ቤት ሆነ በሩ እስካልተቆለፈ ድረስ ቤት አይደለም። ወይ በረት ናቸው ወይ ሆነ ዝም ብለው አሁን 5 ሚሊዮን ብር ሸጥ ምን ትሰራለህ ብለው እኔ ያውቀዋለሁ የሚል ሽጠው ሲሞትበት ታይዋል። ሲያድግበት ነው ሲሞትበት ነው የሚታየው። በቀላሉ ሀብታም ሆኖ እየኖርኩ ነው በሚያስበው ቆላው የሞተ ማለት ነው። ሀብታም ሆኖ የሞተ ብዙ ሰው አለ። በየማይክሮ ሰከንድ የባንክ ዳሜጅ የሚገባለት ሕክምና ክትትል አለብህ ይባል። በጣም ልክ እንደ ባለስልጣን በጋርድ የሚሄድ ብቻውን ከሄደ የሚጨነቅ ብዙ ሰዎች ገንዘብ ይዟል። የብዙ ሰው ቦታ በሐሰተኛ ሰነድ ለመቀማት አሳኖች ሰርቷል። ብዙ ቆንጆችን ለማግኘት ባላስገድሏል። ብዙ ከባንክ ብር ለመበደር ሐሰተኛ ግምት አምጥቷል። ጭንቀታሞች አሉ ላይ ከዱባይ አሜሪካ ምናምን ፈታ ሲሉ ስላሉ ብቻ ሳይሆን ፋይናንሻልና ታይም ፍሪደም የላቸው። 20 ዓመታቸው ቢዝነስ ጀምረው አሁንም ግን ስራ ቦታ ላይ ሲጮሁ ታገኛቸው። ያ ጊዜና የገንዘብ ነፃነት ከሌለ ስራ ምን ይሰራል? ሙሉ የከተማው ፎቅ ያንተ ነው ብትባል አንተ ሳቲስፋክሽን ካለ መረጋጋት ካላመጣ ነፃነት ላይ ካልጠቀመ ምንድነው ትርጉም? ገንዘብ ቢኖር የሚሰራውን አውቀዋለሁ የሚል ሰው እንግዲህ በገንዘብ ሊሞት ነው። ገብቷል? በገንዘብ ሊሞት ነው። አሁን እኮ ብዙ ሰው ሲከፋው አልኮል ነው የሚጠጣው። ይጮላል። ህልም የሌለው ሰው በቅየት ነው የሚደናገረው። ግን ሲጀምር ራዕይ ያለው ሰው አይከፋው። ግብ ያለው ሰው ሚዝናናው በግቡ። ሲቆረቁርህ የነገውን ካንጋሮ ፍራሽ ነው የምታስበው። ሲርብህ የነገውን በርገር ነው የምታስበው። ሲጠማህ የነገውን ወይ ነው የምታስበው። ሲደክምህ የነገውን የጌሪ ምክር ነው የምታስበው። ግን ቁጭ ብሎ አይደለም እየሄደ